السلام عليكم ورحمة الله وبركاته. እንዴት ቆያችሁ? እንዴት አላችሁ? እኔ ደህና ነኝ አልሐምዱሊላህ። እውነት እንደ ትላንትና የሆነ ቪዲዮ አይቼ ወላሂ ላዚም አለቀስኩኝ። በምን በእነዚህ በሱዳኖች የመጣ ማለት ነው። አሁን ሁሉም ሰው በቃ አለ አይደለ ሱዳንን ረስ ታድርጓ ተነስቶ እንዳለ غዛ ይላል። ግን ሱዳኖችን ጸጥ የተባሉበት ምንድነው? ለምሳሌ እነዚህ አኽባር ራሱ ዜና ማለት ነው። ያኔ ዜና ራሱ ሲመጣ ቴሌቪዥን ላይ ምንም ያኔ ብዙ ማያመጧቸውም። ለምንድነው? ሱዳኖች ያኔ እንትን አላቸው። ያኔ ምንድነው የሚባለው? ከራማ ራብን ብለው መውጣት ማለት አይችሉም። ያኔ ራብን ማለት አይወዱም። ተቸገርን ማለት አይወዱም። የሆነ ብሶታቸውን መናገር በአካል ራሱ ቢገኙ ማለት ነው። እንደዚህ ናቸው የነሱ ጸባይ። ግን ያኔ ሶሪ ሐቅና አውራና ማለት ነው። እውነት እንደምትቆጡ የሆነ ነገር ልባችሁ ውስጣችሁ ላይ የሆነ ነገር እንደሚሰማችሁ ያኔ እነዛም እኮ ሙስሊሞች ናቸው እየተገደሉ ነው ልትሉ ትችላላችሁ። ግን ወረበል ካባ የነዚህኞቹ የነሱ የሱዳኒዎቹ ቢታይ ማለት ነው ያኔ ምንም ነገር ያኔ እንደውም ረህማ አለ ያኔ የት ነው ገዛ ላይ ልክ ከዚህም በፊት ሱሪያ ላይ የሚፈጠረው ነገር ኦሬዲ አው ከሱሪያው ጋር በፍጹም ሊገናኝ አይችልም። ግን እነዚህ በራብ እየሞቱ ነው ሱዳኖች ማለት ነው። ግን ወጥቶ ተነስቶ አንድ ሰው እንደዚህ ነው ብሎ ያለ ነገር የለም። እነዛኛዎቹ ኦሬዲ የገዛዎቹ እየተገደሉ ነው። ምንም በራብ ምንትን እየተባሉ ነው። ግን ሌላው ቢቀር የለም መደፈር ነው እንጃ እስካሁን ድረስ ተደፈረች፣ ሴት ልጅ ተደፈረች፣ ህፃን ልጅ እንደዚህ ግን ሱብሃንአላህ የሚገርመው ነገር ምንድነው? አላህ ሱብሃነሁ ወተዓላ ልብ ሰጣቸዋል። ምን አይነት ልብ እንደሰጣቸው ያኔ እኔ እንጃ የምን ልብ እንደሰጣቸው ማሻአላህ። እነዚህ ሱዳኖች ወረበል አላቀም እኔ እንጃ። አሁን እኛ ጋር ለምሳሌ ኢትዮጵያ ውስጥ ትንሽዬ ያኔ እንድበልና ማለት ነው አንድ ሰው ንብ ይነድፈው ራሱ ያሳትር ያ ኢላሂ እርግጠኛ ነኝ አይደለምና ሀበሻ ይቀርና እኔ እርግጠኛ ነኝ ወላሂ ነው የምላችሁ ምታዳ ያኔ ሶሪ አምሪካ ራሱ ትሰማለች ንብ ይነድፋችሁ ያኔ በንብራቱ እሱ ቢነደፍ ማለት ነው። አሁን የሚገርመው ነገር ማለት ነው ያ ሙስሊም ነው ያኔ እስልምና ነው ብለን ካለን ማለት ነው ከዚህም በፊት ያኔ ሱሪያ ላይ ያሁሉ አዛብና ስቃይ በዓለም ላይ ያኔ ጦርነት ያኔ ያልተካሄደበት ቦታ የለም። ራብ ያልነበረበት ቦታ የለም። መገደል መደፈር ምን ግን ሱሪያ ላይ ግን የተፈጠረው ነገር ግን የትም ቦታ እንዲ ብትፈትሹ የለ ቢፈተሽ ራሱ እንደ መርፌ ቀዳዳ ራሱ ቢፈተሽ ማለት ነው አይገኝም። ግን ይሄንን አክል ግን ሱሪያዎች እንትን አልተባሉም። ሱሪያ ያለ ሰው የለ። ግን ገዛ የሚባልበትን ምክንያት ይሄንን እነዚህ ሱዳኒዎች ተነስተው ገዛ የሚባልበት ምክንያት ያኔ የሚያውቅም አለ ለምን እንደሆነ ማያም እንደዚህ እንዲሉ እያስገደዳቸው ያለው ማን እንደሆነም ይታወቃል። አንደኛ ነገር ሲሪየስ ላይ እናውራና እነዚህ እንትኖች አይደሉም ያኔ ፍልስጤኖች አይደሉም እንትን የሚሉት ማን በነሱ ድጋፍ ያኔ ለምሳሌ እርዳታ ሲሄድላቸው ማን እየተጠቀመ ነው? ማን ነው ይሄንን ደግሞ እንዲሉ የሚያደርጋቸው? ያኔ ሲሪየስ ላይ እናስበው እንትናናት ማናት ስማ ይጠሬ ግብጽ። እኔ ከግብጽ ጋር ምንም ችግር የለኝም። ግን በእርዳታው የሚለው በሰሞኑ ያኔ ረብሻው በጀመረበት በሰሞኑ አልኩኝ ሶሪ እንትና አትበሉኝ። ረብሻው በጀመረበት በ6 ወር ነው በ7 ወር አካባቢ ኩዌት ምን ትልካለች ወደ ገዛ ማለት ነው ከግብጽ በኩል ልብ ብላችሁ አዳምጡ። አምቡላንስ ትልካለች ወደ የሆነ አክል ነው አሉ። በጣም ብዙ ነው።
እንግዲህ የእርዳታም ይሁን የምንም ይሁን ማንም አያገባውም አይደል እንዴ? የእርዳታ እኔ አሁን ለምሳሌ የሰጠሁትን ሰው እርዳታ ይሄንን ነገር አድርስ ብዬ ካልኩት አንድ ሰው ማድረስ ግዴታው ነው። እንደሰጠሁትም አዲስ ይሁን አሮጌ ይሁን ጨጨብሳ ይሁን ጨጨብሬ ይሁን ማንም አያገባውም። المهم ኩዌት አዲስ አምቡላንስ ነበር የላከችው። ምን ያደረጉ ግብጽዮች መቼም ከግብጽ በኩል አይደል የሚገባው። ግብጽ ይሄንን አዲሱን አምቡላንስ ተወስድና ይሄንን ኢንፎርሜሽን ሰምታችሁት ሊሆን ይችላል። ይሄንን ምንድነው ስሙ አምቡላንስ ተወስድና አዲሱን ማለት ነው ተወስድና ከዛም በኋላ ወደ ምን ታደርገዋለች? የሷን አሮጌውን እንዳለ ስብርብር ያለውን ያኔ ራሱን የሳተውን ያረጀውን የጨረጨሰውን ወዴት ትልከዋለች? ወደ ገዛ ውስጥ ደግሞ ሲወስዱት ደግሞ እንዴት አድርገው ይጠቀሙት? የለማ እግር የለው እጅ የለው። በዛ ላይ ደግሞ ያኛው መንገዱን ታውቁታላችሁ ተሰባብሯል። ምን የለም ምን ያኛ እንዴት ይስ መጨረሻ ላይ ገዛዎች ማን ሰደቡ? የኩዌትን መንግስት። እኛ ስለራበን ምንበላው ስለሌለን ምንታከምበት ስለሌለን ምን ስለሌለን ይስ ያኔ መሰደብ ያለበት ማን ነው? ግብጽ። የተሰደበው ማን ነው? በሰጠችበት ሱብሃንአላህ በሰጠችበት የተሰደበች ማናት? ኩዌት። እኛ ስለሌለን እናንተ ስላላችሁ እንደዚህ በእኛ የደረሰ በእናንተ ይድረስ እንደዚህ ነው የተሰበረ ላካችሁልን እንዲያደረጋችሁን እንዲላካችሁልን የስራችሁን ይስጣችሁ። ከዛም በኋላ በልደግነቱ ያው መቼም ከኩዌት ሲወጣ ተቀርጿል አይደል እንዴ? ይቀረጻል እኮ የታወቀ ነው። ግን ሱብሃንአላህ ሲቀር እዛም ደግሞ እንትኖቹ ወታደሮቹ ማለት ነው የግብጽ ወታደሮች ባፋቸው አው እኛ ቀይረነዋል ከኩዌት የመጣላችሁ አዲስ አምቡላንስ ነው ግን እኛ ጋር ሲደርስ ደግሞ እኛ ቀይረነዋል። አው ባሮጌ ቀይረነዋል። ለምን ቀይራችሁት ያ ሐቢቢ? አይ የቀየርነው እናንተ ጋር ያለው መንገድ የተሰባበረ ነው። ይሄም ሆነ አገራችሁ ሲገባ እናንተ ጋር ሲደርስ መሰባበሩ አይቀርም። ያ ሐቢቢ وش دخل اهلك يعني ምን አገባው? ማወቅ የሚፈልገው ነገር ምን አገባው ይሄ ሰው? ይሄ ነው ገባችሁ? በዚህ ነው አሁን እነሱ ናቸው ገፋፍተው እኛ እንደዚህ ልንሰጣችሁ ከፈለጋችሁ እርዳታ ልንሰጣችሁ ከፈለጋችሁ ጩሁ፣ ተርበናል በሉ፣ ሞተናል በሉ። ያኔ አለ አይደለም መንገብገብ ደግሞ የነሱ ትራፊዎች እንደሆኑ እንዳትረሱ። ገዛ ውስጥ ያሉት ገዛ ለምን የግብጽ ነበረች። ይሄን ነገር ለማንም መጠየቅ ትችላላችሁ። ጎገል ላይ ማንንም መጠየቅ ትችላላችሁ። ገዛ ውስጥ ያሉት እኔ ይሞቱ እያልኩ አይደለም ድብን ይበሉ። ግን ሱዳኖችን ለምን ተረሱ ነው? ያኔ ዘረኝነት ነው? ጥቁር ስለሆኑ ነው ወይንስ ምንድነው? ወይስ እነዛ ቀይ ስለሆኑ? ለነገሩ እንደዛ ብለን ካለም አፍጋኒስታን ያንን አክል አሜሪካ ስትጨፈጭፋቸው ግን እነሱ ለነገሩ ጀግና ናቸው። ምንም ቆም ሲገደሉ ቆም ብለው አላዩም። ኦኬ ኢራቅ ያንን አክል ሲጨፈጨፉ ያንን አክል የ5 አመት ልጅ እንደዚህ ሲገደል አይኑ ያያ አንድ ወታደር የአሜሪካ ወታደር አይኑ ያያ ሲገድለው እንዴ ሰሞኑን እኮ የዛሬ 2 ወር እኮ ነው ስሙ የአንድ ቤት ሰው 5 ሰው ስሙ አሊ አይሻ ኢራቅ ላይ ማለት ነው የቤቱ ሰው ስም ማለት ነው። ያኔ የሚገርም ነገር ነው። ወረባል አይሻ ማን ዑመር ማነው ወረባል ረሳሁኝ። المهم ይቅርታ ይሄንን ሁሉ ነገር የለም መደራረብላችሁ እንትን ብዬ አይደለም ነገሮቹን እንትን ለማለት ፈልጌ ነው። አለ አይደለ በቃ ያኔ ለምንድነው አንዱን ያኔ አሁን ለምሳሌ 2 ነገር አለብን። ሁለቱን ነገር መናገር ተተን ብቻ አንዱን ይዘን ወጭጭ ማለት ያኔ ይደብራል። እኔ እንግዲህ ባለኝ በኩል ባለኛ አክል እንትን እላለሁ። ወላሂ እቺ ልጅ አሁን ለምሳሌ ትላንትና እቺ ልጅ ምን ብቻ በቃ ቪዲዮን ማምጣት ስለማልችል ነው ወላሂ ያለቀስኩትን እንባ ይሄ ነው ተብሎ አይባልም። المهم አላህ ካሉበት እሳት እንትን ይበላቸው። አላህ ያንን ሐሜቲ ነው ምንድነው የሚባለውን አላህ ኢንሻአላህ እሳት ይልቀቅበት። የሚቆጣም ካለ ይቆጣ። ኢማራትም ሆነች ማን ነው ይሄ ስሙም ጠፋብኝ። ሩሲያም ሆነ
ማናቸውም አላህ እሳት ይልቀቅባቸው። አያገባኝም። ሰላም አለይኩም ወራህመቱላህ